ዛሬ ከ12 ፕሮፌሽናል እግር ኳስ ተጫዋቾች ጋር እወዳደራለሁ። ከወጣት ኮከብ ተጫዋቾች እስከ ምን ጊዜም የአፈ ታሪክ ምርጥ ተጫዋቾች ድረስ። ህጎቹ ቀላል ናቸው። በማንኛውም ጊዜ እኔ ካሸነፍኩ በዚህ ኳስ ላይ የአንድ ተጫዋችን ፍሬ አገኛለሁ። ነገር ግን እነሱ ካሸነፉኝ ወደ ቀጣዩ ፈተና ከመሄድ በፊት ቅጣቴን መፈጸም አለብኝ። ለዚህ በጣም ወጣት ከሆነ ተጫዋች እንጀምራለን። ለመጀመሪያው ፈተና ከጎል አጠገብ እንቆማለን። አንድ ሰው በፍጥነት 8 ኳሶችን ይሰጠናል። እኛም በእግራችን ውስጣዊ ክፍል ጎል ለማስቆጠር እንሞክራለን። ብዙ ጎል ያስቆጠረውም የዚህ ጨዋታ አሸናፊ ይሆናል። ስቴፋኖ ቴክኒክ ተደንቄ ነበር፣ ግን በድንገት ኳሱ አንግል መምታት ሲጀምር ላሸንፈው እችላለሁ ብዬ አሰብኩ። ነገር ግን ጫናውን ተቋቁሞ ከዚህ በኋላ ሁሉንም ኳስ ጎል አደረጋቸው። መጨረሻውን ሙከራ ችሎታውን አሳየ። ይህ በጣም ቀላል ነው። አሁን ይህን ጨዋታ ለማሸነፍ የእሱን ውጤት ማለፍ ነበረብኝ። ከእሱም በላይ ጎል ለማስቆጠር ቴክኒክ ላይ ሙሉ ትኩረቴን አደረግኩ። ነገር ግን አንድ ኳስ ከሳትኩ በኋላ ሁኔታዎች ሁሉ ተቀየሩ። ከዚህ በኋላ አራቱንም ቀሪ ኳሶች ጎል ማድረግ ነበረብኝ። 18 ዓመቱን እግር ኳስ ተጫዋች ለማሸነፍ ሁሉንም ማስቆጠር ነበረብኝ። በዚህም ይህን ኳስ ባገባ የማሸነፍ እድል ይኖረኝ ነበር። ነገር ግን የ18 ዓመት ተጫዋቹን ማሸነፍ አልቻልኩም። ስለዚህ ወደ ቀጣዩ ፈተና ለመሄድ ቅጣቱንም መቀበል ነበረብኝ። ይህም ፊቴ ላይ በኳስ መምታት ነበር። ይህ ቅጣት በጣም አሞኛል፣ ግን ከዚህ በኋላ የሚመጡ ቅጣቶች የበለጠ ከባድ ይሆናሉ። ፈተናዎቹም እየከበዱ ይሄዳሉ። ቀጣዩ የ2 ዓመት ተጫዋች ጀርመናዊ ኮከብ የሆነው ሙሲያላ ጋር ነው። እንዴት ነው? የመጀመሪያዎቹ 2 ፈተናዎቻችን በመጀመሪያ 1 ለ1 የጭንቅላት ጎል ማስቆጠር ወይም ሄዲንግ ውድድር እናደርጋለን። እያንዳንዳችን 5 ሙከራዎች ይኖሩናል። ብዙ ጎል ያስቆጠረም ያሸንፋል። እንዴት ጎል እንደማገባ ራሱ አላወቅኩም። ስለዚህ በመጀመሪያ እኔ ሞከርኩና አሳየሁት። በፈጣሪ እንዲህ በቀላሉ ታሸንፈኝ ባልሆነ። እኔ በሄደር የሚታወቅ ተጫዋች አይደለሁም፣ ነገር ግን እሞክራለሁ። የበለጠ ኃይል መጠቀም ይኖርብኛል። ሁለታችንም ጥሩ ጅማሬ አልነበረንም። ይህንን ማድረግ አልቻልኩም። እኔም በራሴ መተማመን አቃተኝ። ሙሲያላ ያንን እድል ካጣ በኋላ እኔ ጎል የማስቆጠር ተራዬ ደረሰ። በሚቀጥለው ሄደር ላይ ሙሲያላ አንዳችም አላለም ነበር። ሙሉ ትኩረቱን አድርጎ ጎል ለማስቆጠር ተዘጋጀ። ይህ የመጨረሻ ሙከራዬ ነበር። ጎል ካላስቆጠርኩኝ የመጀመሪያ ፈተና እንደምሸነፍ አውቄ ነበር። ጎሉ እንዲገባ ራሱ ለቅቄልህ ነበር። እዚያም ሮኬት የሆነ ጎል በማስቆጠር ችሎታውን አሳየ። እዚህ ቅጣቴን ለመቀነስ ቀጣዩን ፈተና ማሸነፍ ነበረብኝ። ለዚህ ፈተና የቅርጫት ኳስ ጨዋታ እናደርጋለን። እንደምትወዱትም እናውቃለን። ህጉ ቀላል ነው። እያንዳንዱን 8 ኳሶች ከሩቅ ወደ ቅርብ በተለያየ ርቀት ወደ ትልቅ ባስኬት እንወረውራለን። ብዙ ነጥብ የሚያገኘ የዚህ ጨዋታ አሸናፊ ይሆናል። 8ቱንም ኳስ ታስገባለህ? አይ የመጀመሪያዎቹን 2 ኳሶች አስገባለሁ። ትንሽ ወደ ጎል ጠጋ ብታደርገው ይገባልህ ነበር። አሁን በትክክል መጫወት አለብኝ። ዋው! ምን አይነት ቴክኒክ ነው የተጠቀምከው? ገንዘብ እንደ ስቴፍ ካራ እናንተ እዛ ብለህ ድሌን አበላሽ። እዚህ እኮ እንደ ፍሪ ትሮ ናቸው። እዚያም በመቀጠል የኔ ተራ ደረሰ። ነገር ግን ትንሽ ችግር ነበረብኝ። በህይወቴ ቅርጫት ኳስ ተጫውቼ አላውቅም። እኔ እረዳሃለሁ፣ ችግር የለም። መጠን ነው። ትክክለኛ ኢላማ ካደረግኩኝ በእርዳታው መሰረት ማስገባት እችላለሁ። ቆይ የቀሩትን ሁሉ ካስገባ ታሸንፈኛለህ። እሺ አሁን ገባኝ። አይ አልገባኝም። ከዚህ በኋላ የበለጠ ብዙ እርዳታ እንደሚያስፈልገኝ ገባኝ። ከዛም በቀላሉ 1 ኳስ ገባ። ከዚያም በጣም በራሴ መተማመን ጀመርኩ። የምወረውረው ሁሉ እንደሚገባ አወቅኩ። ከዚያም በኋላ ሙሲያላ ላይ መወርወር ጀመርኩ። ይህ ፈተና በአቻ ተጠናቀቀ። ስለዚህ ቅጣቴን መቀበል ነበረብኝ።
10 ፑሻፕም አድርግ አለኝ። አቋሜንም ካልወደደ በሽጉጥ እንደሚመታኝ ነግሮኝ ነበር። ሰብስክራይብ ማድረግ እንዳረሱ። ፉትቦል ዶኩሜንተሪ ይመቻችሁ። እሺ ያው ይህ ጥሩ ምልክት ነው። አዎ በጣም ጥሩ። ሌላ ፍርኛ ካመለጠኝ በኋላ በጣም ማሸነፍ እንዳለብኝ ተገነዘብኩ። ነገር ግን ከዚህ በኋላ ፈተናዎቹ የበለጠ ከባድ ሊሆኑብኝ ነበር። ምክንያቱም በዚህ ቪዲዮ ውስጥ ከዘመኑ ምርጥ ተጫዋቾች ጋር ልጫወት ነው። እዚያ በፊት ግን የ23 ዓመቱን ስፔናዊ አጥቂ ኒኮ ዊሊያምስ ተገናኘሁት። ለዚህ ቻሌንጅ የጎሉን አግዳሚ ምሰሶ ኮሶቮን በትንሽ ሙከራዎች ብዛት የሚመታ ያሸንፋል። መጀመር ትፈልጋለህ? ኳሊቲ ልታይ ነው? እሺ ዝግጁ ነኝ። መጀመሪያ ስለሆነ ቲፖችን ብትነግረኝ። አዎ እንደዛ ነው መምታት አለብህ። ዋው ይገርማል። በጣም ርቆ ሄደ እኮ። አይ መጥፎ አይደለም ጥሩ ነው። ግን እስከ መጨረሻው አልደረሰም። የማይመስል ነገር ነው። እመነኝ፣ ይኸው እንዲህ አድርግ። ኒኮ አሁን መጠቀም የሚችለው ደካማ እግር ነው። ለምን ግራ እግሬ መጠቀም አንችል? አይ ቀኝ እግር ፕሮ ነው። አደርገዋለሁ። እሺ ኒኮም የአግዳሚውን ምሰሶ ለመምታት ሙሉ ትኩረቱን አድርጎ ነበር። ግን በመጀመሪያ ሙከራው የተለየ ቴክኒክ ተጠቀመ። እናም ጥሩ ውጤት አመጣ። የእኔ ምን ያህል ቅርብ እንደሆነ ተመለከት። አንድ ተጨማሪ ብቻ ነው የሚያስፈልገኝ፣ ከዛም ጨርሳለሁ። ይህ ግን ከዚህ ቦታ አግዳሚ ምሰሶ መምታት እችላለሁ ብዬ በራሴ ተማ የማይቻል ነገር ነው። ምን? ለምን? የማይቻል ነገር ነው። እሺ እኔ እኮ ለእንደዚህ አይነት ጊዜ ነው የተወለድኩት። በፈጣሪ ስም ይቅርታ፣ በጣም መጥፎ ስለሆንኩኝ። ስለ እሱ አትጨነቅ፣ ችግር የለም። ነገር ግን አንድ ልዩ ህግ ነበረን። ኒኮ ደካማውን እግሩን ብቻ መጠቀም ነበረበት። ታዲያ አግዳሚ ምሰሶ መምታት ችሎ ሶስተኛ ሽንፈቴን ያመጣብኝ ይሆን? ኒኮ ይህን ፈተና አሸንፏል። ከዚያም ለምን እንደሆነ ባላቅም ተጨማሪ ፑሻፕ እንዳደርግ ፈለገ። ምንም እንኳን በኒኮ ተሸንፌ ቢሆንም ከዚህ በኋላ የማሸንፍባቸው ብዙ ፈተናዎች ነበሩ። ነገር ግን ቅጣቶቹ የበለጠ ከባድ ይሆናል። ቀጣዩ ተጫዋች የ27 ዓመቱ ኡሩጓይ አማካይ ፌዴሪኮ ቫልቨርዴ ነበር። ይህን እዚህኛው ፈተና 1-1 የፔናልቲ ምት ውድድር እናደርጋለን። ይመስለኛል ቀላል ነው ማለት ብዙ ተከታዮች አሉት። እናም ለአንተ ትንሽ ከበድ አድርጓል። አይን ጭንብል አድርገህ የምትጫወት ይሆናል። ችግር የለም። ጎሉን ካስቆጠርኩ ምን ይፈጠር ይሆናል? ካሸንፈኝ በውሃ ሽጉጥ መምታት ይችላል። እኔ ካሸነፍኩን ግን በራሴ ኳስ ላይ ይፈርማል። ይህን ኳስ ከሳትኩት ምን ይፈጠራል? ያው ደግመህ ትመታለህ። ኳሱን በደንብ ማየት አለብኝ፣ ምክንያቱም አስቆጥሬዋለሁ። አድርገዋል። ፌዴሪኮ አሁን ወዴት እንደምትመታማ አውቃለሁ። ይህንንማ መመለስ አለብኝ። ይህንን ኳስ በደንብ መመልከት አለብኝ። ምንም እድል አልነበረኝም። በትክክል አስቆጥረዋል። ኳሱን ማዳን የማይቻል ነው። እየሞከርኩ ነው። የተመለከትኩ ነው። በጣም ጥሩ ሹት የምትመታ ትመስላለህ። አሁን መልሻለሁ። ቀጣዩን መመልስ እንደሆነ ሁለታችን እንሆናለን። አመሰግናለሁ ፈጣሪ። የመጨረሻው ኳስ ማን እንደሚያሸንፍ ይወስናል። ካሁን በዚህ ቪዲዮ ውስጥ ሁሉንም ፈተናዎች ተሸንፌ ነበር። ግን ይህን ምት ካዳንኩ የመጀመሪያ ፍርሚያዬን በኳሴ ላይ የማገኝ ይሆናል። ቫልቨርዴ ጨዋታውን ስላሸነፈኝ በሽጉጡ ውሃ ይተኩስብኛል። ፊቴ ላይ እንዳትተኩስ፣ የፈለከው ቦታ መምታት ትችላለህ። እስካሁን አንድ ፈተና አላሸነፍኩም። ነገር ግን ገና ብዙ ተጫዋቾች ኮከቦች ይቀሩኛል። እንደ ሮናልዲኒዮ፣ ድሮግባ እና አንቶኒ ይቀሩኛል። ከዚያ በፊት ግን የ2005 የፕሪሚየር ሊግ ምርጥ ተጫዋች የ31 ዓመቱን ብሩኖ ፈርናንዴዝን ገጥመዋለሁ። የመጀመሪያዎቹ ሁለት ፈተናዎቻችን የሚሆኑት በእነዚህ ሁለት ጎሎች መካከል እንቆማለን። 10 ኳሶችም ወደኛ ይመታሉ። ከዚያም ብዙ ጎል ያስቆጠረ የዚህ ጨዋታ አሸናፊ ይሆናል። መጀመሪያ እኔ ነኝ የጀመርኩት፣ ምክንያቱም ብሩኖ እንዴት እንደሚያደርግ ማሳየት አለብኝ። በመጀመሪያ በጣም በራሴ ተማመንኩ። ነገር ግን ከዚያም በኋላ ስህተቶችን መፈጸም ጀመርኩ። ጫናው አሸነፈኝ።
ካሜራ ሰብረሃል። ይህ እስካሁን ካሳየሁት ምርጥ ብቃት ነበር። ለመጀመሪያ ጊዜም ማሸነፍ እንደምችል ተሰማኝ። ስንት ጎሎችን የምታስቆጥር ይመስላል? 8 ጎሎችን ማስቆጠር ይመስለኛል። ያው የቲሸርቴ ቁጥር ነው። ቡርኖ በቀላሉ ኳሶችን ማስገባት ጀመረ። ዋው! ይህ ነው ብሩኖ ፈርናንዴዝ። ይህንን እኮ አልነካሁትም። ቆይ እሺ አስቆጥሩ። ቡርኖ ይህን ጨዋታ አሸንፏል፣ ግን ለመጀመሪያ ጊዜ ማሸነፍ እንደምችል ተሰማኝ። ቀጣይ ፈተና ኳስን በድል ተቆጣጥሮ በሹት ወደ ጎል መምታት ነው። ከአራቱ ሙከራዎች ምርጡ ያሸንፋል። ታላቅነቴን ለማየት ዝግጁ ነህ? አሳየኝ። ዝግጁ ነኝ። ወይኔ ምን እያደረግኩ ነው? አውሎ ፓወር ያስፈልግ ነበር። ቀለል አድርጌ ለመምታት ፈልጌ ነበር፣ ነገር ግን ኳሱ አልተመቸኝም። ኳሱን መቆጣጠር አልቻልኩም። ምን ቡርኖ ምን እያደረግኩ ነው? አንድ ጨምሮ ብቻ ይግባ፣ ቢያንስ አንዱ። እኔ ተስፋ ቆርጬ ነበር፣ ነገር ግን አሁን የቡርኖ ተራ ነበር። እርሱም ለምን ፕሮፌሽናል ተጫዋች እንደሆነ በግልጽ አሳየኝ። እኔ ግን ፕሮፌሽናል አይደለሁም። ነገር ግን ከዚህ ቅርብ ርቀት ጎል ማስቆጠር እንደሚታየው ቀላል አይደለም። ሙከራ እሰጥሃለሁ። ይህን ተመልከት። በዚህ ቅጽበት ቡርኖ በታሪክ ምርጡ የሹት ጎል አስቆጣሪ ነው ብዬ አምናለሁ። እመነኝ። ያ በጣም ውብ ነበር። ከዚያም አስደናቂ የሆነ ምት አደረገ። እኔን ካሸነፈ በኋላ እንደ ቅጣት ሙሉ በሙሉ በውሃ ረጠበኝ። አይ ልጆች አሉኝ። 3 2 1 ጓደኛ ነበርኩ። እስከ መጨረሻም አላሸነፍኩም። አመሰግናለሁ። ከአምስተኛው ተጫዋች ጋርም ከተሸነፍኩ በኋላ 5 ቅጣቶችን ፈጽሜ ነበር። በኳሴ ላይም ምንም ፍርሚያ አልነበረም። ስለዚህ ቀጣዩን ተጫዋች ማሸነፍ ነበረብኝ። ቀጣዩ ተጫዋች የ34 ዓመቱ ኔዘርላንዳዊ ተከላካይ የፕሪሚየር ሊግ ሻምፒዮን የሆነው ቨርጂል ቫን ዳይክ ነበር። ዛሬ 2 ፈተናዎች አሉ። መጀመሪያው በጣም ቀላል ነው። ከኋላ 5 ባልዲዎች አሉ። 5 ኳሶችም ይጣሉልናል። እኛም በማንኛውም የሰውነት ክፍላችን በማስቆጠር ባልዲ ውስጥ ማስገባት አለብን። መጀመሪያ አንተ ጀምር። እሺ እንጀምር። ዋው እኔ ነኝ አስቆጠርኩት። ይህ ይቆጠራል እንዴ? አዎ ገብቷል። ለምን ትስቃለህ? እንደዚህ መጥፎ ነኝ እንዴ? አይ አደርገዋለሁ። ጥሩ ነው። በዛሬ ተለማምዳችኋል። ኧረ አይሆንም በፍጹም። የመጨረሻ ሙከራ፣ የመጨረሻ ይሄን አደርገዋለሁ። የምታሸንፈኝ ይመስላል? አዎ በእርግጠኝነት። ግን ባልዲዎቹ በቦታቸው መቆም አለባቸው። ይሄ የኔ ቻናል ነው። ህጎቹንም እኔ ነኝ ማውጣት። አሁን በደረቴ እሞክራለሁ። እኔ በሌላ ጥሩ አይደለሁም። ስለዚህ ደረቴን እጠቀማለሁ። በደረቴ እሞክራለሁ፣ ግን አሁን ደረቴ ጠፍጣፋ ስለሆነ በጉልበቴ ልሞክር። ይሄ ፍትሃዊ አይደለም። ይህ ገብቷል አይደል? አይ አልገባም። ማለት ተጨማሪ ማስገባት አለብህ፣ ያለበለዚያ እኔ አሸንፋለሁ። አቻ ሆነናል። ይህ የመጨረሻ ሙከራ ነው። ኧረ ሳተው። ቫን ዳይክ ይህን ጨዋታ አሸንፏል። ግን 2 ፈተናዎች አሉ። ሁለተኛው ሁሉንም የሚወስነው ይሆናል። እኔ ካሸነፍኩ የሁሉንም ጨዋታ አሸናፊ ይሆናሉ። ሁለተኛው ፈተናችን ከፊታችን 5 ኳሶች አሉ። 5 ሙከራዎችን እናደርጋለን። ብዙ ኳስ የመታም የዚህ ጨዋታ አሸናፊ ይሆናል። እኔ ነኝ የሚጀምረው? አዎ የዚህ ቻናል ባለቤት አይደለ? በሄደር በጣም ደካማ ነኝ። መጥፎ ከሆንኩ ምክር ስጠኝ። አይ ምንም ምክር አልሰጥም። ይህ ቀላል ነው። እሺ ሁለተኛውንም ማድረግ ትፈልጋለህ? አዎ ግን በጣም ጥሩ አይደሉም። እንደዚህ የመታ ትደሰታለህ እንዴ? እንዴት አድርጌ እንድመታው ትፈልጋለህ? ከዚህ ይበልጥ በኃይል አትመታውም እንዴ? ምክርን ተከትዬ ምን እንደሆንኩ ተመልከት። አይ ጥሩ ነው። 2 ኢላማዎች ይቀረዋል። እንዴ ካሜራው ላይ እያነጣጠርኩ ነበር። አዎ እኔም እንደዚህ አስቤ ነበር። አንድ ሙከራ ብቻ ቀርቶኛል። ሁለቱንም ካስወደኩ በስመ አብ። አይ ጥሩ ነው።
እሺ አሳይተኝ፣ ከ5 ውስጥ 4 አስገብቻለሁ። ይህ ማለት ቫን ዳይክ ፍጹም ውጤት ማምጣት አለበት። ሁልጊዜ በሙሉ ኃይሌ እመታዋለሁ ብለህ ትናገር ነበር። አሁን ከእኔ መሻል አለብህ ይመስለኛል። ቫን ዳይክ ይህን ጨዋታ እንደ ቀልድ አላየው። እሱ ፕሮፌሽናል ተጫዋች ነው፣ እኔ ግን አይደለሁም። 3 አስገብተሃል፣ 2 ሙከራዎች ይቀሯል። ይገርማል። አሁን የመጨረሻውን ማስገባት አለብህ። ቆይ አንድ ተጨማሪ ሙከራ አለኝ። እሺ አቻ ነው፣ ግን ባለፈው ውድድር ስለተሸነፍኩኝ በአጠቃላይ እኔ ተሸንፌያለሁ። ስለዚህ አንተ አሸንፋል። የፈለከውን ቅጣት መቅጣት ትችላለህ። ከኋላ ራስን በጥፊ ልምታ። አሁን አትፍራ፣ ሰውነትን አታጠንክርብኝ። ኧረ ዘና ብያለሁ። በፈጣሪ ስም አመመኝ እኮ። አሁን ደግሞ ቀጣዩ ፈተና የ35 ዓመቱ ሜክሲካዊ አጥቂ ራውል ጂምናዚየምን እንገጥማለን። 2 ቻሌንጆች ሲኖሩ በመጀመሪያ እያንዳንዳችን 5 ሙከራዎችን እናደርጋለን። አንዱ ይከላከላል፣ ሌላኛው ጎል ለማስቆጠር ይሞክራል። ብዙ ጎል ያስቆጠረውም የዚህ ጨዋታ አሸናፊ ይሆናል። በፈጣሪ ስም ዝግጁ ከሆንክ ልጀምር። ሄሚኔዝ ጨዋታውን በፍጥነት ጀመረ። በመጀመሪያ 2 ፈጣን ጎሎችን ለማስቆጠር ሞከረ። በሶስተኛው ሙከራ ኳሱ ከሌላ ኳስ ጋር ቢጋጭበትም በመጨረሻም 3 ጎሎችን አስቆጠረ። እንዴ 3? የኛው ራሱ ጎል ይሆን ነበር። በራሴ ላይ በጣም እምነት አለኝ። መጀመሪያ የምት በጣም ኃይለኛ ነበር። ይሁን እሱን ራሱ መትቼዋለሁ። 5 ሙከራዎችን አድርጌያለሁ። አንድም ኳስ ግን አላስቆጠርኩም። ይህ እስካሁን ካሳየኋቸው መጥፎ እንቅስቃሴዎች አንዱ ነው። ከሌላ ቅጣት ራሴን ማዳን ሲሆን በሚቀጥለው ፈተና ከእሱ የበለጠ ጎሎችን ማስቆጠር አለብኝ። ይህም ፈተና ከብሩኖ ጋር ቅድም ጥሩ አቋም ያሳየሁበት ፈተና ነው። ስንት ጎሎችን ታስቆጥራለህ? ከ8 ውስጥ 8። የራውል ቴክኒክ ድንቅ ነበር፣ ነገር ግን የሚመጡት ኳሶች ፈጣን ነበሩ። ራውልም ግራ መጋባት ጀመረ። ቢሆንም በጠንካራ ሁኔታ ማጠናቀቅ ቻለ። እናም ራውል 7 ጎሎችን ካስቆጠረ በኋላ እሱን ለማሸነፍ ጥሩ እንቅስቃሴ ማድረግ አለብኝ። ራውል ስንት ጎሎችን ማስቆጠር ይመስላል? 6 ታስቆጥራለህ፣ እኔ ግን አሸንፋለሁ። እንደዛ ነገር 6-7? አዎ ቀላል ነው። እንደገና በጥሩ ሁኔታ ጀመርኩ፣ ግን ኳሶቹ በፍጥነት መጡ። ለመቆጣጠርም ከባድ ሆነብኝ። ቢሆንም በሚያምር ሁኔታ መጨረስ ፈልግ ነበር። ይህ ከሁሉም ቪዲዮ ይልቅ ድል ለማግኘት የቀረብኩበት ጊዜ ነበር። ምንም እንኳን የመጀመሪያ አጀማመሬ በግልጽ የተሻሽሉ ቢታይም አሁንም ድሉን ለማስመዝገብ በቂ አልነበረም። ለዚህ ቅጣት በዚህ ነገር ትመታኛለህ። አዎ ጥሩ ነው። የእውነት አይደለማ። ያም አልኩ። ችግር የለም። ፊቱ ላይ አይሆንም። ተዘጋጅተሃል? አዎ። አሁንም ሌላ ሽንፈት ደረሰብኝ። ግን አሁንም ቢሆን ፍርሚያቸውን ለማግኘት ሊያሸንፏቸው የሚችላቸው ብዙ ተጫዋቾች ቀርተዋል። አሁንም ብዙ ተጫዋቾች አሉ። እነሱን በማሸነፍ ፍርሚያቸውን ማግኘት ይችላል። ይህም ተጫዋች ምንም ምህረት የማያሳይ በመሆኑ ይታወቃል። እሱም የ45 ዓመቱ ስዊድናዊ እግር ኳስ ታሪካዊ ተጫዋች ዝላታን ኢብራሂሞቪች ነው። የዛሬ ቪዲዮችን ይህን ይመስላል። ሰብስክራይብ እና ላይክ ያደረጋችሁ ፉትቦል ዶክመንተሪ ነን። ይመቻል።